ትራምፕ በሊባኖስና በእስራኤል መካከል የተደረሰውን የተኩስ አቁም በ3 ሳምንት ማራዘማቸውን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና ሊባኖስ የተኩስ አቁም በ3 ሳምንት መራዘሙን ተናግረዋል። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት ላይ ምክትል ፕሬዝዳንቱ ጄዲ ቫንስና ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መገኘታቸውም ታውቋል። ውይይቱ በጥሩ ሁኔታ ተካሂዷል ያሉት ፕሬዝዳንቱ ዩናይትድ ስቴትስ ሊባኖስ ራሷን ከሄዝቦላ መከላከል እንድትችል በጋራ ትሰራለችም ብለዋል። የዚህ ታሪካዊ ውይይት ተሳታፊ መሆን ትልቅ ክብር እንደሆነ የተናገሩት ፕሬዝዳንቱ ወደፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱን ፕሬዝዳንት ጆሴፍ አውንን ለመቀበል በጉጉት እንደሚጠባበቁ ተናግረዋል። ትራምፕ የሊባኖሱ ፕሬዝዳንት ጆሴፍ አውንና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪዎቹ ሳምንታት ወደ ዋይት ሃውስ እንደሚመጡ ተናግረው አገራቸው ዘላቂ ሰላም እንዲመጣ ማደራደር እንደምትፈልግ ገልጸዋል። ስለ ሄዝቦላ ማሰብ አለባቸው ያሉት ትራምፕ በዚያች ሀገር ነገሮችን ለማስተካከል ከሊባኖስ ጋር እንሰራለን ሲሉም ቃል ገብተዋል። አክለውም ኢራን ውስጥ ከምንሰራው ጋር በአንድ ላይ እንዲሆን ማድረግ አስደናቂ ነገር ይመስለኛል ሲሉም ተናግረዋል። የሁለቱም ሀገራት ከፍተኛ ተደራዳሪዎች የተኩስ አቁም በመራዘሙ የተሰማቸውን ደስታ ገልጸዋል። በአሜሪካ የሊባኖስ አምባሳደር ናዳ ሐማዴ ሞዋድ፣ በአሜሪካ የእስራኤል አምባሳደር ዩቼል ሊተር፣ በሊባኖስ የአሜሪካው አምባሳደር ሚሼል ኢሳና በእስራኤል የአሜሪካ አምባሳደር ማይክ ሃካቢ እያንዳንዳቸው ትራምፕን በድርድሮች ላበረከቱት ሚና ወድሰዋል። ክቡር ፕሬዝዳንት፣ በእርስዎ መሪነት ኢራን በጣም ተዳክማለች። ሄዝቦላን የማዳከምና ሊባኖስን ከወረራ ነጻ የማውጣት እድሉ አሁን ነው ያሉት ሌተር እስራኤልና ሊባኖስ ሄዝቦላ ከተባለ ክፉ ተጽዕኖ ለማጽዳት ዓላማቸውን አስተሳስረዋል ብለዋል። አካባቢ ሄዝቦላን በሰፈር ውስጥ በሁሉም ሰው መስኮት ላይ ድንጋይ ከሚወረውር ልጅ ጋር በማመሳሰል ገልጸውታል። ሕፃኑን ማስቆም ከተቻለ በኋላ እንደ ሊባኖስና እስራኤል ያሉ ሌሎች ጎረቤቶችም በሰላም ይኖራሉ ሲሉም ያላቸውን ተስፋ ተናግረዋል። እንደዚሁም አሜሪካ በመደበኛ ሁኔታ ወታደራዊ ዓላማዎቿን አሳክታለች ያሉት ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ እንደማይጠቀሙ ተናግረዋል። የአሜሪካው ፕሬዝዳንት የኒውክሌር ጦር መሳሪያ ይጠቀሙ እንደሆን ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ለምን እፈልገዋለሁ በማለት ጥያቄውን የማይረባ ብለውታል። አክለውም እኛ ያለ ኒውክሌር ጦር መሳሪያ ሙሉ በሙሉ ካጠፋናቸው ለምን እጠቀማለሁ ሲሉ ጠይቀዋል። የኒውክሌር ጦር መሳሪያ ማንም ሰው እንዲጠቀምበት ፈጽሞ መፈቀድ የለበትም ሲሉ ጨምሮ አስረድተዋል። የኢራን ተደራዳሪ ልዑክን ከሚመሩት አንዱ የሆኑት የውጭ ጉዳይ ሚኒስቴሩ አባስ አራግቺ ዛሬ ማታ ኢስላማባድ ይደርሳሉ ተብሎ እንደሚጠበቅ የፓኪስታን መንግስት ምንጮች ተናግረዋል። የዜና ወኪሉ ሮይተርስ በበኩሉ የውጭ ጉዳይ ሚኒስትሩ የሚጓዙት አነስተኛ ቁጥር ያለው አባላትን የያዘ ቡድን አስከትለው እንደሆነና ከአሜሪካ ጋር የሚደረግ ንግግር ላይ ይሳተፋሉ ተብሎ እንደሚጠበቅ ዘግቧል። የውጭ ጉዳይ ሚኒስትሩ ጉዞ የተሰማው ዛሬ ከፓኪስታን ባለስልጣናት ጋር ንግግር ማድረጋቸውን ከገለጹ በኋላ ነው። ከፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር እንዲሁም የሀገሪቱ ጦር ኃይሎች አዛዥ ጋር በነበራቸው ንግግር ከአሜሪካ ጋር ስለሚደረገው ግጭት ተወያይተዋል። በንግግራቸው ወቅት ከተኩስ አቁም ጋር የተያዙ ጉዳዮች እንደተነሱ የተገለጸ ሲሆን ተኩስ አቁሙ ግን በአሜሪካና ኢራን መካከል ስላለው ይሁን በሊባኖስና እስራኤል መካከል ስለተፈጸመው በግልጽ አልጠቀሰም። አሜሪካና ኢራን ሁለተኛ ዙር ንግግር ከማድረጋቸው ጉዳይ እስካሁን ማረጋገጫ ባይሰጥበትም በአሸማጋይነት እየሰራች ያለችው ፓኪስታን ግን ድርድሩን ለማስተናገድ ዝግጁ ሆና ቀጥላለች። የኢራኑ የውጭ ጉዳይ ሚኒስቴር ወደ ፓኪስታን ያደርጉታል ተባለውን ጉዞ በተመለከተ ከኢራንም ሆነ ከአሜሪካ በኩል ይፋዊ ማረጋገጫ አልተሰጠም። የኢራኑ የውጭ ጉዳይ ሚኒስቴር ከፓኪስታን ከፍተኛ ባለስልጣናት ጋር በግጭቱ ዙሪያ መነጋገራቸው ተሰምቷል። አባስ አራግቺ በቴሌግራም ላይ ባጋሩት መግለጫ ከፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር እንዲሁም ከመከላከያ አዛዡ ፊልድ ማርሻል አሲም ሙኒር ጋር መወያየታቸውን ጠቅሷል። በንግግራቸው በቀጠናዊ ሁኔታዎችና በተኩስ አቁሙ ዙሪያ መነጋገራቸውን ገልጸዋል። አራግቺ ከፓኪስታን ባለስልጣናት ጋር በነበራቸው ውይይት ያነሱት ከአሜሪካ ጋር ስላላቸው የተኩስ አቁም ይሁን ወይም እስራኤልና ሊባኖስ ስለደረሱበት ስምምነት ያሉት ነገር የለም። የፓኪስታን ዋና ከተማ ኢስላማባድ በአሜሪካና ኢራን ለመካከል ሊደረግ ለሚችል ሁለተኛ ዙር የሰላም ውይይት ዝግጁ ሆና እየጠበቀች ቢሆንም መቼ እንደሚካሄድ እስካሁን ድረስ የታወቀ ነገር የለም። ምናልባትም ዛሬ ማታ እንደሚካሄድ በተስፋ እየተጠበቀ ነው። ፕሬዝዳንት ዶናልድ ትራምፕ የኢራንን አዳዲሶች መሪዎች በሁከትና በከባድ ሁኔታ የተከፋፈሉ ናቸው በማለት በማህበራዊ ሚዲያ ላይ ገልጸዋል። ቴህራን ደግሞ እኩለ ሌሊት ካለፈ በኋላ ለሁሉም የኢራን የሞባይል ተጠቃሚዎች የጽሑፍ መልእክት አስተላልፋለች።
ፕሬዝዳንት ትራምፕ ልዩነትን ለመዝራት ላደረጉት ጥረት ምላሽ ለመስጠት ከፕሬዝዳንቱ፣ ከፓርላማ አፈ ጉባኤው፣ ከፍትህ ሚኒስቴሩና ከሌሎች ከፍተኛ ባለስልጣናት የተላከ የጋራ መልእክት ነው ተብሏል። ኢራን ውስጥ አክራሪ ወይም ለዘብተኛ የሚባል ነገር የለም ይላል መልእክቱ። ሁላችንም ኢራናውያንና አብዮታውያን ነን። አንድ ነገር አንድ ሐሳብ ይላል። ባለፈው ሳምንት በኢራን ሚዲያዎች ላይ በአንዳንድ ጥቃቅን ስልታዊ ጉዳዮች ያለመግባባት ምልክቶች በእስላማዊ አብዮታዊ ጥበቃ ዘብ ጨምሮ ከተለያዩ ተቋማት ጋር በተገናኘ በሀገሪቱ መገናኛ ብዙሃን ላይ ታይቷል። መልእክቱ ከአሜሪካ ጋር በሚደረጉ ድርድሮች ውስጥ አስፈላጊ በሆኑ ዋና ዋና ውሳኔዎች ላይ መግባባት እንደሚሰፍን ለማሳየት የታሰበ ነው። ይህም የኢራንን ጉዳይ በርቀት ለሚከታተሉ ለሳምንታት በጦርነትና በከፍተኛ የሃይማኖት መሪዎችና አዛዦች ግድያ ምክንያት ስለመጣው ስርዓት የሚጋሩት ሐሳብ ነው። አሁን ብዙ ውሳኔ ሰጪዎች አሉ። አንዳንዶቹ የበለጠ ተራማይ ሲሆኑ፣ ሌሎች ደግሞ የበለጠ አክራሪ እንደሆኑ ተደርገው ይታያሉ። ሆኖም ሁሉም ከኒውክሌር ፕሮግራሙ እስከ ሆርሙዞች መድረስ ባሉ ጉዳዮች ላይ ያላቸው ቀይ መስመር ግልጽ ነው ሲሉም ተናግረዋል።